ሃይ እንዴት ናችሁ? በጥያቄያችሁ መሰረት ገዛኋቸው ሜካፖች ስንት ብር እንዳወጣ ነው የምነግራችሁ። ዋጋ የነገርኩኝ ከዚህ በኋላ መገዛበት ቦታ ልታሳጡኝ ነው፣ ምክንያቱም ዋጋ ሲነገርባቸው አይወዱም። እኔ ግን ዋጋውን ነግራችኋለሁ። እነዚህን ዋጋ ስነግራችሁ እንድታውቁልኝ የሚፈልገው ነገር ገንዘቡ ኤክስፔንሲቭ ነው የገዛሁት ለኔ ማለት ነው። ግን በየጊዜው ስለማልጠቀም ሜካፕ ዋንስ ነ ዋይል ብቀባ እንኳን የማይደብር ሉክ እንዲኖረኝ በማለት ብቻ እንጂ ስለደለኝ እንዳልሆነ እንድታውቁልኝ ፈልጋለሁ። ተቸግሬ ነው የገዛሁት በሙሉ እቃዎቹ ማለት ይቻላል። ከማክ ነው የገዛሁት። ፋውንዴሽኑን፣ ፕራይሙን፣ ሴቲንግ ስፕሬይ ሁለቱን አንድ ላይ የከፈልኩት ታክስን ጨምሮ 16500 ብር አካባቢ ነው። ይሄኛው ፊክስ ፕላስ ስቴይ ኦቨር ሚል ነው። እችኛዋን ያለችኝ ለ12 ሰዓት ይቆያል ነው ያለችኝ። ዋጋ ደግሞ 1600 ብር ናት። ከሱ በፊት ደግሞ ፕራይም እና ሞይስቸራይዘር ምናምን ከተቀባ በኋላ ይሄም ሴቲንግ ስፕሬይ ነው። ሶ ሴቲንግ ስፕሬይ 3000 ብር። ዋናው ፋውንዴሽን ነው። ፋውንዴሽኑ 30 ኤምኤል ነው። እኔ የገዛሁት ማት ነው። ሜካፓችሁ እንደጨረሳችሁ ማት የሆነ ሉክ ነው የሚኖራችሁ። ፌሴ ኦይሊ ነገር ስለሆነ ኦይሊ ነገር ድጋሚ ፋውንዴሽን ካደረኩበት ጥልቅልቅ ነው ምለው ብዬ ማት ነው የገዛሁት። ዋጋው ይለያይ ከሌሎቹ ጋር አላቅም። ካለ ታክስ 5200 ምናምን ብር። ፕራይም አለ። ፕራይሟ ክሬም ነገር ናት የገዛኋት። አይ ቲንክ ዲስ ኢዝ 4500 ብር። ሶ ታክስን ኢንክሉድድ ሲያደርግ እነዚህን አራት እቃዎች የገዛሁት 16400 ምናምን ብር ነው። ሞስት 16500 ብር። ነርቬን ሁሉ ጊዜ የሚነካኝ ነገር ምን እንደሆነ ታውቃላችሁ? አንድ ሊፕ ላይነር 3500 ብር ነው። እስከ ዛሬ ድረስ ተጠቀመ የነበረው ብራውን ፑል ነው። 40 ብርና 50 ብር ገዛና እሱን ነበር ሊፕ ላይነር የምጠቀመው። እስቲ ወጊ ድረሰኝ ደህና ቦታ ሲሄድ ደህና ነገር ተቀብቼ ሊድ በሚል ነው ማክ የገዛሁት። ማክ 3500 ብር። የመጨረሻው ኮንሲለር ነው 11 ኤምኤል ማለት ነው። ኮንሲለር ለብዙ ጊዜ ተጠቀማላችሁ እንደኔ ከሆናችሁ ማለት ነው። ብዙ ተጠቃሚ አይደለሁም ሜካፕ ምናምን ሰው። እቺን 3500 ብር ነው የገዛሁት። 7000 ሲደመር 16400 ምናምን ብር ነው እነዚህን 6 አይተሞች የገዛሁት ማለት ነው። if you guys like such kind of content ነግሩኝ ትችላላችሁ። thanks guys for watching. I'll see you in the next video. Bye.